ወዴት ነው? I'm sorry. Don't worry. Excuse me. I don't understand. You're welcome. ምንድነው የምታወሩት? ዲስከስ እያደረግን ነው። በኋላ ተረጉምልሻለሁ። ግን አንቺ ወዴት ነው? እንዴ ማሚ ማናት? አዲሷ ተከራይ ነች። Oh, hi. I'm Maya. Hey, I'm Lee. Nice to meet you. Nice to meet you too. ስለተዋወቅኩሽ ደስ ብሎኛል እያለሽ ነው። አመሰግናለሁ። አንቺን እኮ አይደለም እኔን ነው። ድሮስ እኔን ታውቂኛለች። እና ሊ ወዴት ነሽ? I mean ወደ ውጭ ልወጣ ነው። በሩ እኮ ወደዛ ነው። ጠፍቶብሽ ነው? አንቺን አይደል እንዴ? ተያት ማሚዬ፣ ወደ ፈለገችበት ትሄድ። እንዴ ወዴት እንደምትሄዱ መጠየቅ ኃጢአት ነው እንዴ? ነውር ነው እንዴ? የምትደርሱበትን እንኳን ባታውቁ መነሻችሁን እንኳን ወቁት። ባላሎይ ከሬዳሽ ባፈለ እንዴስ ይበላሽ ባላሎይ ከሬዳሽ አይባልም ትራሽ ባላሎይ ከሬዳሽ ባፈለ እንዴስ ይበላሽ ባላሎይ ከሬዳሽ አይባልም ትራሽ ባክን እውነት ታሪክ እምነት ቢያስተምረኝ ለኔ ገባኝ ስልጣኔ ወይኔ ወይኔ ባላሎይ ከሬዳሽ ባፈለ እንዴስ ይበላሽ ባላሎይ ከሬዳሽ አይባልም ትራሽ ከሬዳሽ አልኩ። በቃ ምን ትሆን? ከሬዳሽ አይባልም በትራሽ ከሬዳሽ አይባልም ትራሽ ምንድነው? ማን ነው? ተንኳክቶ እንደሆነች ባይንኳኳ እኔም ደስ ይለኝ ነበር። ከፈተት እኮ አታርገው አድርገውታል። አታርገው አንተ ሄሎ፣ ቆይ አንዴ መልሼ እደውላለሁ። ሞኬ ቤት የለሽም እንዴ? እርግጠኛ አይደለሁም። ምን ነው? ቤት እኮ መጥቼ በር ላይ ነኝ። እንዴ ለምን መጣ? ና ብለሽ ነበር እኮ። ወይኔ ጉዴ! እና እኔ ና አልኩ እንጂ በር አንኳኳ ብያለሁ። ብለሽኛል እንዴ? አላልሽኝም። ዲስክራሲያቱ ለምን ስልኩን ትተኔን አታጓራ? ቆይ አንተ ማነህ? ምንድነህ? ማነህ? መኮንን ነኝ። አውቄያለሁ እኮ። ከሬዳሽ ወይኔ ማሚ ማያደውላልኝ ነው። ለምን? ስራ ልሰራ ነው የመጣሁት በላት። ለስራ ነው የመጣሁት በላት። ለስራ ነው የደወሉልኝ። እንዴ ቆይ አንተ ማያ ጋር የመጣኸው ጋዜጠኛ ነህ? እንትን ስቶፍ ተብላሽቶ ነው በላት። ስቶፍ ተበላሽቶብኝ ነው። እንደዛ ነው። እና ማያን ስቶፍ ልታሰራት አይደለም ሰውዬ፣ አንተ ነህ ስቶፍ ልጠግንልኝ የመጣኸው። የእናንተ ተበላሽቶባችሁ ነው። ድሮውኑ እንደዛ አትለኝም ነበር እንዴ ታዲያ? አዎ በላት። አዎ ልሰራ ነው በላት። እንደዛ ነው። እንደዛ ነው። ባያሉ ስለምን ፈርም ተወሩ በሩን ነው የደፈርከው። ልጃቸውንም አልሳትካቸው። በፍጹም ግን ከዚህ በኋላ ማለት ነው በር እንዳታንኳኳሽ። ለምን? አይመቻቸውም። ታሪኩ ረጅም ነው። በህይወት ከቆየ አንድ ቀን አወራለሁ። እንዴ ቆይ እኔ የምለው ስቶፍ እሱ ነው እንዴ? አይ ማለት አይደለም። እሱ ቡና መፍጫ ነው። ሻሚታ ደህና ነሽ አይደል? አይደለችም። ምን እሷንም ልትሰራት ነው? ቆመሻል እኮ። አዎ ይሄም እኮ ተበላሽቷል። ያንን እስካመጣው ይሄንን ይስራው አይሻልም? ቆይ ትሰራራላችሁ ወይስ ምንድነው ነገሩ? አምጡ ምን ላድርገው? ያዝለታ ተልኮ ይሆናል። ይሄን ጊዜ አይደለም ለእናንተ ነው ያመጣው። ምንን አስመልክቶ?
እንጃ ማለት ምናልባት ነገር ግን ጥሎሽ ትሆን እንዴ? አይ ለምድጃው ነው እንዴ ጥሎሹ? እየወደቁ ጥሎሽ እየወደቁ ማንሳት ምን ይሉታል? አንዴ ላውራ በግምት ከምትሰቃዩ ኧረ እኛስ አልተሰቃየንም እናቴ። እንደው ጠፍቶብህ ከሆነ እናግዝህ ብለን ነው እንጂ እንትን እኮ ነው ልዩነቱ የመሸከም ጉዳይ ነው የምልህ። አንተም ስለዚህ ፒዛ ግምት ነው የምታወራው፣ እኛም ውሸት ነው የምናወራው። ላስቸግራችሁ አንዴ ላውራ። ምን መሰላችሁ ከቤት እንደ ስቶቭ እንደ ምጣድ አይነት ነገሮች ተበላሽቶ ሲደወልልን ምናልባት የሚበላል ነገር ላይኖር ይችላል ብለን ስለምናስብ እንደ ፒዛ እንደ በርገር አይነት ተካው ይዘን ስለምንመጣ ነው አይደል? ማሚ እቺ ነገር የኛ ናት። ዲፊካልት ስትሬንጀር ሚስዳብ ስሊፕ አሉ። አስቸጋሪ እንግዳ ተዘቅዝቆ ይተኛል። ተረቱ የማሚ ተረት። እኔ የምለው እንደው ከናካቴው ባይሰራስ ምንድን ነው የምታመጡልን? ምንድን ነው የምታረው? ምኑ ባይሰራ ምን ይምጣ ማለት ስቶቭ ባይሰራስ ባይኖረንስ ምንድን ነው? አንተን አይመለከትህም። እሱም ማስረዳ እንዴ ተረቱን መተርጎም ነው እንጂ አይገባም። ማነህ አንተ ጠጋኝ? ፒዛ እኮ ያሳስታል። እንደው ስቶቭ 10 ከሚበላሽ ባይሰራስ ይቀርስ። ሃይ ማያይ እንደው ባታመጪውም እኮ ይሻል ነበር። እንደው 1-2 ቀን ቢቆይ ችግር የለውም እኮ ማሚ። ሰው የምናስቸግር መስሎሽ ነው? አሁን በአንድ ጊዜ ሁለቱንም ይሰራዋል። ታያለሽ ካልሽ እንግዲህ ይሁን ምን ይደረግ፣ እንቸገራለን። አረ ችግር የለውም። እኔ እናንተን አላስቸግራችሁም። ተቸገረን እንጂ ዛ ፒዛ እኔ ደግሞ ወይን ደርሶኛል። ዲስክራሲያት ተሸከም እንጂ ማን ተጠቀማለ? በእርግጥ እኔም ሸክሜ እንዲቀልልኝ ነው ያቀበልኩት። ማቅለል አይደል ታዲያ ዋናው ሲምፕሊፋይ። ሸክም አቅሉ ስትባል እኮ ሰው እያቀለላችሁ ነው ኃጢአታችሁን የምታከብዱት እኮ። ማያይ ነይ እኔ ቆንጆ ነይ ላኩስሽ እናቴ ነይ። እንደው ከመመዘናችሁ በፊት ትንሽ ክብደት ጨመር ብታረጉ። አመሰግናለሁ ማለት በሆዴ መዝኖ ለሚያቀለኝ ብዙም ግድ የለኝም። አንድ ጊዜችን ነገር ትይዝልኛለህ? ምን አሁን ድጋሚ የሚይዘው ለመጠቀም ነው ለመሸከም ነው? አይ እሳትስ እንሰጥሃለን አንሰስትም። ሆነንስ የስላድርገው ማለት ቴሬዳሽ ሃንግሪ ቡል ኦርደር ዘግራስ አሉ። ለወዳም በሬ ጭድ ያዝለታል ለማለት ነው ተረት። ሊይዝልህ ነው ግን የስላድርገው እሱ ጋር አድርገዋ። አዎ ለተጠቃሚ ስጥ እያልከኝ ከረዳሽ አይባልም በጭቃሽ ከረዳሽ አይባልም ጭቃሽ ማነው ሶኬት ነው የሰካው? እንዴ ማነው ሶኬት ነው የሰካው? ማያይ መቼም አንቺ አልሰካሽውም አይደል? ምን ማለት ነው? በመብራት ቀልድ ደስ አይልም። አሃ ለቀልድ ነው እንደ ሰካሽው? ኦይ ጉድ! ሰውዬ ተረጋጋ። ባልተሰካ ሶኬት ልትያዝ አትችልም። ምናልባት ወደ ውስጥ ስገባ ሰክቼ ይሆናል ብዬ ነው አይደል? እናንተ ግን ደህና ናችሁ አይደል? ኤቭሪቲንግ ኢዝ ሴፍ። ከጣለው የገለበጠው አሉ። ይሄኛው ተረት እንግሊዘኛ የለውም። ከረዳሽ ሌላውም እኮ አልነበረው። መቼም ለተርጓሚው እረፍት ልስጠው ብዬ እኮ ነው። ማከም ከባድ ነው። መታመም እውቀት አይጠይቅም አይደል? ከንቱ የሆነ የዘንድሮ ወይን እኮ ገብቶ እኮ ሽንት ብቻ አረገኝ እናቴ። መጣው እስቲ መጣው። ምን ያስቃል አውሪ? ማሚ ሰቀው የሚያስቁኝ ማሚ ናቸው። የሰው መሳቅ ጥቅም የለውም። ያንተ መደረብ ደግሞ ይበስ። ስማ አንተ ለመሳቅ ያብቃ እንጂ ዓለም በሙሉ እኮ አብሮ ነው የሚስቀው። አዘን ያዘንክ ሰዓት ዞር ብሎ የሚሄድ የሀገሬ ህዝብ ማለት የተሻረ ባለስልጣን ማለት ነው ነበር ያለ ሰውየው።
የሚባል ሰው እንዳርግልኝ ያም እየተነሳ አዳም ያም እየተነሳ የት እንዳለ ታውቃለህ? ግን ህዝብ የሚባለው ሰውዬ እምልህ የሁሉ ሰው እየተነሳ ሲወርድ ምን ወጦ ነው ዝም ያለው? እሱ ስናገኘው እንጠይቀዋለን። እባክህ አሁን ለራሴ እኔ ህዝቡን ነው የሆነብኝ። ስማ አላበስል አልበራ ጸጥ ዝም አላረ ለምን ፓወር አሰጠው? እንዴት አድርገው እንዴት ልሰከው? ብናት ምናልባት ቦታውን ሳያገኝ ፓወር ቢያገኝስ ብዬ እኮ ፈርቼ ነው። ልክ ነው ቦታውን ሳያገኝ ፓወር ካገኘ ከባድ ልክ ራስ ላይ ድንጋይ ውሩሩ እንደመሮጥ ነው። ልክ አሁን አንተ ያለበት ሲቹዌሽን ማለት ነው። አንተን ህዝብ እየተቸ ነው። ምን ያንሰኝ? ወዴት ነው? በቃ ሪፈር ተብሎለታል። የውጭ ላብራቶሪ ያስፈልገዋል። ወደ ውጭ ሊወስደው ነው። በእናትህ እንዴ ምን ሆነ ነው? ባላሎን ከሬዳል ባፍል እንዴ ሲበላሽ ባላሎን ከሬዳል አይባልም ትራሽ ባላሎን ከሬዳል ባፍል እንዴ ሲበላሽ ባላሎን ከሬዳል አይባልም ትራሽ ባክል እውነት ታሪክ እምነት ቢያስተምረኝ ለኔ ገባኝ ስልጣኔ ወይኔ ወይኔ ባላሎን ከሬዳል ባፍል እንዴ ሲበላሽ ባላሎን ከሬዳል አይባልም ትራሽ ከሬዳሽ አልኩ በቃ ምን ትሆን